ጤና ይስጥልን። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የህዳሴ ድምጽ ነው። የቀን 7 ሰዓቱን ዜናዎች ይዘን ቀርበናል። አበይት ርዕሶቹን በቅድሚያም የካቲት 12 በፋሽስት ጣሊያን የተጨፈጨፉ ኢትዮጵያውያን ሰማዕታት ቀን ዛሬ ታስበዋል። ህወሓት የጀመረው የጥልቅ ተሐድሶ ንቅናቄ ውጤታማ እንዲሆን የድርጅቱ ነባር ታጋዮች የበኩላቸውን አስተዋጽኦ እንደሚያደርጉ አስታወቁ። ኢራን መካከለኛው ምስራቅን ለማተራመስ እየሰራች ነው በሚል በእስራኤልና ሳውዲ አረቢያ የደረሰባትን ወቀሳ አስተባበለች። ጌታቸው ይግዘው ነኝ። አብራችሁን ሆኖ ሀገርን ለማቆየት የተከፈለ መስዋዕትነትን በማሰብና ይህንኑ ታሪክ ለትውልድ በማስተላለፍ የሀገርን ክብር አስጠብቆ ማስቀጠል እንደሚገባ አባት አርበኞች ተናገሩ። በየካቲት 12 በፋሽስት ጣሊያን የተጨፈጨፉ ኢትዮጵያውያንን የሚዘክረው የሰማዕታት ቀን ታስቦሏል። ፋሲካ አያሌው ተጨማሪ አላት። ጣሊያን ኢትዮጵያን በወረረበት ወቅት በአሁኑ አዲስ አበባ ዩኒቨርሲቲ በቀድሞ የቀዳማዊ ኃይለ ሥላሴ ቤተ መንግስት አካባቢ የኔፕልሱን ኡል የልደት በዓል ለማክበር የተሰበሰቡ የፋሽስት ጣሊያን የጦር አዛዦች ላይ አብርሃም ደቦጭና ሞገስ አስገዶም የተባሉ ኢትዮጵያውያን የወረወሯቸው ቦምቦች ሮዶልፍ ግራዚያኒን የፋሽስት ጣሊያን የጦር አዛዥ አቆሰለ። ለዚህ በቀል ታዲያ በርካታ ኢትዮጵያውያንን በየካቲት 12 ዕለት ፋሽስት ጣሊያን ጨፍጭፏል። ፋሽስት ጣሊያን ኢትዮጵያን በወረረበት 30,000 የሚሆኑ ንጹሃን ዜጎችን እንዲሁም ደግሞ 300 የሚያህሉ በገዳማት የሚኖሩ መነኮሳትን በ3 ቀናት ውስጥ መጨፍጨፉን ተከትሎ በየዓመቱ የካቲት 12 በዚህ ዕለት መታሰቢያ ቀናቸው ተደርጎ ይታሰባል። የዘንድሮ የካቲት 12 የእነዚህ ሰማዕታት ለማሰብ በዚህ 6 ኪሎ አካባቢ በሚገኘው ሰማዕታት ሐውልት መታሰቢያ ተደርጎላቸው ይገኛል። 5 ዓመት ሙሉ ኢትዮጵያን ሀገራችን እንወራለን ብለው ይዞ መጥቶ እዚሁ ተዋግተን ተፋልመን ከዚህ ሀገር ለነጻነት ያበቃን እኛ ነን በዛን ጊዜ። ስለዚህ አሁንም ወኔያችንን ይዘን ለሚመጣው አለን፣ ቢደክመንም እንሰራለን። የአባት ታሪክ ለልጅ ነው የሚተላለፈው። የአባቶቻችንን ታሪክ ተቀብለን ነው ለዚህ የደረስንበት። እኛም ለተወላጁ ክፍል ሰርተን እናስረክባለን እንጂ ሌላ ምን እናደርጋለን? የኛን አርአያ ተከትሎ ወጣቱ ወደፊት ጥላት እንዳይገባ መከላከል፣ ራሱን መጠበቅ፣ አገሩን ማስጠበቅ። ራሱን ሲጠብቅ አገር ይጠበቃል። ይህ ሰማዕታትን ለማሰብ የቆመው ሐውልት ታዲያ ከመታሰቢያ ሐውልትነቱ ባለፈ የሀገርን ክብርና ሉዓላዊነት ለመጠበቅ የተከፈለውን መስዋዕትነት የሚያሳይ ቋሚ ምስክር ነው። ፋሽስት ጣሊያን ኢትዮጵያን በወረረበት ወቅት ከአፍላ ዕድሜያቸው ጀምሮ ጦርነቱን በመቀላቀል ሲዋጉና ከሌሎች አባት አርበኞች ጋር በመሆን ኢትዮጵያ የጠላትን ጦር ድል አድርጋ ሉዓላዊነቷን እንድታስከብር ካደረጉ አባት አርበኞች መካከል የአንዱን ሕይወት የሚያስቃኝ ዘገባ ሪፖርተራችን ፋሲካ አያሌው አዘጋጅታለች። አቶ አስረሳኸኝ ለማ አሰግድ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር የቀድሞ ምክር ቤት አባል። ፋሽስት ኢጣሊያ 2 ጊዜ ነው ኢትዮጵያን የወረረ። 1929 ዓመተ ምህረት ያባቴ ትንሽ ወንድም ልጅ አይተንፈሱ አሰግድ ጋራ ለግቢው እኔ የመጀመሪያ ልጅ ስለነበርኩኝ እሱ ከዘመቻ ሲመለስ ሸፈተ፣ ሽፍትነት ገባ። በ1929 ዓመተ ምህረት በግንቦት ወር ማለት ነው። ያን ጊዜ ይዞኝ ወጣ። እኔ ልጅ ነኝ በጣም በረሃ ነው ያደኩት። እሱ የጦር መሪ ነው፣ የጀግና መሪ ነው። ያው ከሱ ጋር አደኩኝ። በ1933 ፋሽስት ኢጣሊያ ድል ተመትቶ ከኢትዮጵያ ሲለቅ በ1933 ዓመተ ምህረት የኢትዮጵያ ሰንደቅ ዓላማ በዚህው አካባቢ ላይ ተውለበለበች። ከ1929 እስከ 1933 ዓመተ ምህረት ድረስ በጦርነቱ ውስጥ ነበርኩኝ። ያደኩትም በጦርነት ነው። በቃ አገሬ ፊደል አይደለም ያስተማረችኝ፣ መከራ አስተምራኛለች። ስለዚህ ወጣቱ ትውልድ አሁንም ለዚህ የታሪክ ቤት ተጠቂ ነው። አዎ የሀገሩን ታሪክ የሚጠብቀው ይሄ ትውልድ
አደራ አለበት። ደግሜ ነው የምናገረው፣ አደራ አለበት። ፊትም ቢሆን ፋሽስት ጣሊያን ቦታ አልሰጠውም፣ በረሃ ገባ። ወጣቱ ትውልድ አገሬን አላስደፍርም ብሎ አሁንም ያለው ትውልድ ደግሞ ይሄንኑ ተከትሎ መቀጠል እንዳለበት ነው የምደግምልኝ። ስለዚህ ወጣቱ ትውልድ አሁንም ደግሜ አደራላለሁ፣ አደራ አለባችሁ። ይችን ሀገር ጠብቋት። የአድዋ ድል 122ኛ ዓመቱን አስቆጠረ። ይህ ድል በኢትዮጵያ ታሪክ ታላቅ የሆነውን ያህል ግን በዚህ ዘመን በሚገባው ያህል ጥቅም ላይ የዋለ አይደለም። ታምራየ ወንድማገኝ ነኝ። በአድዋ ድል ሴቶች ዙሪያ ተከታታይ ዘገባዎችን ይዘን እንቀርባለን። በኢቲቪ ዜና ህወሓት የጀመረው የጥልቅ ተሃድሶ ንቅናቄ ውጤታማ እንዲሆን የድርጅቱ ነባር ታጋዮች የበኩላቸውን አስተዋጽኦ እንደሚያደርጉ አስታወቁ። ታጋዮቹ የድርጅቱ የቀድሞ ህዝባዊ ባህሪ እየተሸረሸረ መምጣቱን ገልጸው ይህንን ለመፍታት ትኩረት ሊሰጠው ይገባልም ብለዋል። ደምስ መኩሪያው ተጨማሪውን ይዟል። በ1967 ዓመተ ምህረት የተመሰረተው ህዝባዊ ወያነ ሓርነት ትግራይ ህወሓት ከ40 እስከ 50 ሺህ የሚደርሱ የሰለጠኑ ታጋዮች እንደነበሩት መረጃዎች ያመለክታሉ። በክልሉ የክልተ አውላላ ወረዳ ያጉላ ከተማ ኗሪ የሆኑት ታጋይ ገብረ ኢየሱስ ረዳኢም በ1968 ዓመተ ምህረት ትግሉን ከተቀላቀሉት የያኔዎቹ ወጣቶች መካከል ናቸው። ኩል ኢትዮጵያዊ ዝነበረ ወጻ ኣብ ትግራይ ወን ፍሊ ምስ ብሔራዊ ዕለላን ምስ ብሔራዊ ወላውነትን ነበረ መሪር ጭቆና እንደ ማንኛውም ኢትዮጵያዊ የነበረው ግፍ በትግራይ ውስጥም በተለየ ሁኔታ መራር ጭቆና ደርሷል። ይህን መሰረት በማድረግ ስርዓቱን በመቃወም ነው ትግሉን የተቀላቀልኩኝ። አሁን ግን ጭቆናው ተወግዶ መሰረታዊ ለውጦችና እድገቶች እየታዩ ነው። ይህ ነው የትግሉ ውጤት። በ1970ዎቹ ወጣትነታቸውን በትግል ያሳለፉት ታጋይ ገብረ ኢየሱስ በአሁኑ ወቅት በልቶ ከማደር የዘለለ ህይወት እንደሌላቸውም ይናገራሉ። ከሁሉም በላይ የታገልኩለት ዓላማ ተሳክቶ በማየቴ እደሰታለሁ የሚሉት ታጋይ ገብረ ኢየሱስ ከቅርብ ጊዜ ወዲህ ግን በህወሓትም ሆነ በኢህአዴግ የሚታየው ህዝባዊ ባህሪያቸውን የመተው አዝማሚያ ግን ሊስተካከል የሚገባው ነው ሲሉ ገልጸዋል። ቀደም ተፈትሒ ዕሪ ጽቡቅ ጥንቅ ነይሩ ጽቡቅ ነይሩ ዕሪ አብዝ ሐዝ ግን ችግራት አለው። ከዚህ በፊት ጥብቅ አሰራርና ፍትህ ነበር። በአሁኑ ወቅት ግን ችግር አለ። ለህዝብ ብሶትና ጥያቄ ፈጣን ምላሽ ያስፈልጋል። ይህ ከቀድሞ ድርጅታችን አካሄድ የተለየ ነው። በ1996 ዓመተ ምህረት የተቋቋመውና በስሩ ከ32000 በላይ አባላት ያሉት የትግራይ ታጋዮች ማህበር ዋና ስራ አስኪያጅ ታጋይ ፈናን አብርሃምም ህወሓት በውስጡ የሚታዩበትን ችግር እንዲፈታ ማህበሩ የድርሻውን እየተወጣ ነው ብለዋል። አሁን ይሄ ህወሓት የያዘውን አጀንዳ ግምገማ የማጽዳት የዲሞክራሲ ማስፋት ምህዳሩ ለማስፋት እየተደረገ ያለው ታጋይ አሁን ኮከብ ነው። በቃ እንዳለ ሞዴል ሆኖ መታገለው የታገልንበት ዓላማ እንደዛ አልነበረም በሚል እየገመገመ በማጽራት ላይ ትልቅ ሚና እየተጫወተ ነው። ታጋይ ፈናን በርካቶች የታገሉለት ዓላማ ከዳር እንዲደርስም የትግራይ ታጋዮች ማህበር ዛሬም እንደ ትናንቱ በጽናት ይሰራል ብለዋል። ከዚሁ ጉዳይ ሳንወጣ ህወሓት ኢህአዴግ የተመሰረተበት 43ኛ ዓመት በዓል በኳታር ዶሃ ተከበረ። ሀገሪቱ ለተያዘችው ሁለንተናዊ እድገት እንቅፋት የሆነውን ብልሹ አሰራር በመታገል ሰላምና መረጋጋት እንዲሰፍን በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ሚና ተጠናክሮ ሊቀጥል ይገባል ተብሏል። በበዓሉ ላይ የድርጅቱ አባላት፣ ደጋፊዎች፣ ህዝባዊ ማህበራትና የህት ድርጅቶች ተወካዮች ተሳትፈዋል። ህወሓት በክልሉ ለውጥ ለማምጣት በሚያደርገው ጥረት በዶሃ የሚኖሩ የክልሉ ተወላጆች አስተዋጽኦ እየተጠናከረ መምጣቱ ተገልጿል። በኳታር የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር መታሰቢያ ታደሰ እንደተናገሩት የካቲት 11 በኢትዮጵያ ታሪክ ልዩ ቦታ የሚሰጠውና የኢትዮጵያ ህዝቦች በአዲስ የፖለቲካና የልማት አቅጣጫ እንዲጓዙ ፈር የቀደደ ነው። ቀኑ ድህነትና ኋላቀርነትን ለማስወገድ እንዲሁም የኢትዮጵያን ህዳሴውን ለማድረግ ህወሓትና እህት ድርጅቶቹ ከመላው ህዝብ ጋር በጋራ ለመረባረብ ቃላቸውን የሚያድሱበት ነው ብለዋል። በነበረው ጠንካራነትና የህዝብ ነጻነትን ዓላማ ያደረገ ትግል የደርግን ስርዓት መገርሰስ እንደተቻለው ሁሉ አሁንም አገራችን እያስመዘገበች ባለችው ፈጣን ሁለንተናዊ እድገት ላይ እንቅፋት የሆነውን ክራይ ሰብሳቢነትና ብልሹ አሰራርን በመታገል ለሀገራችን ሰላም መረጋጋትና እድገት ሁሉም ዘብ መቆም አገራችን መካከለኛ ገቢ ካላቸው ሀገራት ተርታ
እንድትሰለፍ ቀን ከሌሊት ያለመታከት መስራት ይጠበቅብናል። ለዚህም በዛሬው ዕለት ሁላችንም ቃል እንገባለን። የአስቸኳይ ጊዜ አዋጅ መታወጁ ተገቢ መሆኑን የጋምቤላ ክልል የሸዋሮቢት ከተማና የአዲስ አበባ ከተማ አስተዳደር ነዋሪዎች ተናገሩ። አዋጁ ሀገሪቷን ወደ ነበረችበት ሰላም ለመመለስ የሀገርና ሕዝብን ሰላም ለማስጠበቅና ዜጎች በነጻነት እንዲንቀሳቀሱ የሚያስችል ነው ብለዋል። ከሸዋሮቢት ከተማ አስተዳደር ከንቲባ ጽሕፈት ቤት የሕዝብና ሚዲያ ግንኙነት እና ከኢዚያ የደረሰን የሕዝብ አስተያየት እንደሚከተለው ይቀርባል። ካለው ወቅታዊ ሁኔታ ላይ ያው የግድ አማራጮችን መውሰድ ተገቢ የሚሆንበት ምክንያቱ አለ። ምክንያቱም ብዙ ንብረቶች ወድመዋል። እነዚህ ንብረቶች ደግሞ በቀጣይ እንዳይኖራቸው ለጊዜው መፍትሄ እስኪገኝ ድረስ መወሰዱ ያው የሚከፋ ነገርም አይደለም። ግን ይሄ እስከመቼ ይቀጥላል የሚለው ላይ መሰራት ያለበት የሆነ አዋጅ የሚታወጀው ያው ህዝቦች እንደ ልብ መንቀሳቀስ መብታቸው እንዲከበርላቸው መንግስት የበላይነቱን ወይም የህግ የበላይነቱን ማስከበሩን ህዝቦች ያለ ስጋት ከቦታ ቦታ እንዲንቀሳቀሱ የሚረዳ መሆኑን ሰርተው የመኖር ሰርተው የመለወጥ እድላቸውን ሰፋ የሚያደርግላቸው መሆኑን ጥበቃ የህግ የበላይነት ከህዝቦች በስተጀርባ ጥበቃ መኖር ከተረጋገጠለት ህዝብ እንደ ልብ ያለ ስጋት የሚንቀሳቀስ መሆኑ አዋጁ በጣም እጅግ አስፈላጊ መሆኑን በትክክል እናምንበታለን። አካባቢያችን ደግሞ የዛ አይነት ነገር ክስተት እንዳይከሰት ጥንቃቄ ያደረግን ህዝቦች ጋር እየተመካከርን ነበር የምንኖረው። አሁን ደግሞ የአስቸኳይ ጊዜ አዋጅ መታወጁ በጣም በተገቢው ህዝቡን ደስ ብሎታል። ማለት በሰላም ገበያ ወጥቶ ገቢቶ ይመለሳል። በሰላም አርሶ አደሩም ሆነ የከተማው ሰው ያው በአካባቢው ባለበት ሰላም ስለሚፈጠር የሚፈልገውም ሰርቶ መብላት ስለሆነ በጣም ይሄ ደስ ያለ ነገር ነው ብዬ ነው የማስቀምጥ። የአስቸኳይ ጊዜ አዋጅ መውጣቱ በጣም ጥሩ እንደሆነ አውቃለሁኝ። ለምን ለሁላችንም ለህብረተሰቡ አስፈላጊ ነው። ለኛም ለስራም ቢሆን ህዝብ እስከምናመለስ ድረስ የኛም ሳይሆን የተሳፋሪው ሴፍቲ ስለሚጠብቅልን የአስቸኳይ መኖሩ ጥሩ ነው ብዬ አስባለሁ። ሰላም ከሌለ እኛም ስራ አንሰራ ወተንም አንገባ እርስ ለራስም ያው ብዙ አይነት ነገር ይፈጠራል። ግን ያው ሰላም ሲኖር ሁላችንም በሰላም ወተን እንገባለን። ስራውም አሪፍ ይሆናል። ሰላም ከሌለ ምንም ነገር መስራትም አይችልም። በኦሮሚያ ክልል የጤና ተቋማትን አገልግሎት አሰጣጥ ለማሻሻል የዘርፉ ባለሙያዎች በብቃት መመዘኛ ስርዓት እንዲያልፉ እየተደረገ መሆኑን የክልሉ ሙያ ብቃት መመዘኛ ኤጀንሲ አስታወቀ። በክልሉ በሚገኙ ጤና ተቋማት የሙያ ብቃት ምዘና ለማከናወን የሚሰሩ 80 ባለሙያዎች ሰልጥነው ተመርቀዋል። በጤና ተቋማት ዘንድ የሚስተዋለውን የእውቀት የክህሎትና የአቅም ክፍተቶችን ለመፍታት የሙያ ምዘናው ትልቅ ሚና አለውም ብለዋል። ብቁ መሆናቸው እየተመዘኑ ያሉት የጤና ባለሙያዎችም ነርሶች፣ አዋላጅ ነርሶች፣ ሰመመን ሰጪዎች፣ የሜዲካል ላቦራቶሪ ቴክኒሻኖችና ፋርማሲስቶች መሆናቸውም ተገልጿል። ሰልጥነው የተመረቁት ሙያተኞችም ሰልጥነው ከቤተ ሙከራ ቴክኖሎጂ ጋር ይበልጥ የተዋወቁበት በሙያቸው ያለባቸውን የእውቀትና የክህሎት ክፍተት ለማጥበብ ግብዓት ያገኙበት መሆኑን ተናግረዋል። ኢዚያ እንደዘገበው የኦሮሚያ ሙያ ብቃት ምዘና ኤጀንሲ በተያዘው በጀት ዓመት 4000 የሚሆኑ የጤና ኤክስቴንሽን ባለሙያዎች የሙያ ብቃት ምዘና እየወሰዱ ነው። የድሬዳዋ ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት በኪነ ህንጻ ትምህርት ዘርፍ ያሰለጠናቸውን 34 የአርኪቴክቸር ተማሪዎችን አስመረቀ። የቴክኖሎጂ ኢንስቲትዩቱ በዘርፉ ለ5 ዓመት ተኩል ያሰለጠናቸውን ተማሪዎች ነው ለሶስተኛ ጊዜ ያስመረቀው። የድሬዳዋ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ይትባረክ ጌታቸው እንዳሉት በሀገሪቱ የመማር ማስተማር የምርምርና የማህበረሰብ አገልግሎት ለልማት እንዲውል እየተሰራ ነው። የድሬዳዋ አስተዳደር ከንቲባ ኢብራሂም ኦስማን በበኩላቸው ተማሪዎች ያገኙትን ዕውቀትና ክህሎት በመጠቀም ለሀገሪቱ ሁለንተናዊ ለውጥ መትጋት እንዳለባቸው ገልጸዋል። ተመራቂ ተማሪዎችም በተማሩበት የትምህርት መስክ ሀገራቸውንና ሕዝባቸውን ለማገልገል መዘጋጀታቸውን መግለጻቸውን የአስተዳደሩ የመንግስት ኮሚኒኬሽን ጉዳዮች ቢሮ በዘገባው አመልክቷል። የኢትዮጵያ ኢኮኖሚ ፈጣን እድገት ሲያስመዘግብ ቆይቷል። ይሁን እንጂ አሁን የውጭ ንግድ መቀዛቀዝ ለኢኮኖሚው ዋነኛ ፈተና ሆኗል። ፌቨንት ሾመኔ በኢትዮጵያ ኢኮኖሚ ፈተናዎችና ስኬቶች ላይ ያተኮሩ ተከታታይ ዘገባዎችን ይዘን እንቀርባለን። በኢቲቪ ዜና
በመከታተል ላይ የምትገኙት የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የህዳሴ ድምጽ ነው። ኢራን መካከለኛውን ምስራቅን ለማተራመስ እየሰራች ነው በሚል በእስራኤልና ሳውዲ አረቢያ የደረሰባትን ወቀሳ አስተባብላለች። እስራኤልና ሳውዲ አረቢያ በኢራን ላይ የሚደረገው ጫና ተጠናክሮ እንዲቀጥል ጠይቀዋል። የሙኒክ የደህንነት ኮንፈረንስ በመካከለኛው ምስራቅ ላይ ዋና ትኩረቱን አድርጎ ተካሂዷል። ከአልጀዚራ ለተገኘው ዘገባ